በዓለም ላይ የሚያጋድለው ፍቅር የትኛው ነው? ተናገሩ። ለሰው የማይሰጠው ፍቅር የትኛው ነው? አቤት አሁን እናንተ አሁን እናታችሁ አንድ ሰውዬ መጥቶ ያንተ እናት እኮ በስማ እናቴ እኮ ናት ቢል ስነ ስርዓት ትላላችሁ? እናቴ ደግ ናት ማለት ነው እንጂ የምትሉ ማለት ነው። ያንተ ሚስት እኮ ቢልሳ ይሄ ችግር ነው ማለት ነው። ነገረኛ ነህ እንደ አንተ ሰውዬ ነው የሚባለው ማለት ነው። ምን ታዲያ ለምንድን ነው ጌታ ቤተ ክርስቲያንም በባልና ሚስት ፍቅር የተናገረው? ይኸው እንደዚያ በሚያስቀና ፍቅር እወዳችኋለሁ ለማለት ነው። እንደዚህ አድርጎ ባል ሚስቱን በሚያደንቅበት የሙሽራ ፍቅር የሚናገርበት ምክንያት የእናንተን ፍቅር ባልየው ሚስቱን የሚቀናባት ምን ስለሚያደርጋት ነው? ስለሚወዳት ነው። እናንተን በዚያ መጠን በሚያስቀና ፍቅር እወዳችኋለሁ። ዲያብሎስ ሲነካችሁ ደስ አይለኝም ማለቱ ነው። ምክንያቱም እናንተ የኔ ምንድን ናችሁ ማለቱ ነው። ሙሽራ ናችሁ ማለት ነው። በዚህ መጠን ነው ሙሽራ፣ እሷም ውዴ ሙሽራዬ የምትለው ለዚያ ነው። በዚያ መጠን ስለሚወዳት ነው። እና የምትወደው ይቺ ቤተ እስራኤል ልጅ ወንድሜ በተራሮች ላይ ምን እያለ መጣ ነው የምትለው? ንገሩኝ እንጂ አቤት እየዘለለ መጣ ትለዋለች። ልጅ ወንድሜ የምትለው ለጊዜው ማንን ነው? እግዚአብሔርን ሶስቱን በአንድነት እግዚአብሔርን በብሉይ ኪዳን ልጅ ወንድሜ ትለዋለች። ልጅ ወንድሜ የምትለው እስራኤል ናት። የት ውስጥ ሆና ነው የምትናገረው? እንዲህ ብላ ባቢሎን ውስጥ ሆና ነው። ሰሎሞን በባቢሎን ሆኖ ነው የሚናገረው የወገኖቹን መከራ። እስራኤል ሙሽሪት እንዲህ ትለዋለች ማንን? እግዚአብሔርን ልጅ ወንድሜ ትለዋለች። ለምንድን ነው ልጅ ወንድሜ የምትለው? ልጅ የምትልበት ምክንያት እግዚአብሔር እሷን ለመርዳት ሽማግሌ አይደለም ማለት ነው። ምን ማለት ነው? ምን ማለቷ ነው? ኃያል ነው ማለት ነው። ልጅ የተባለው ወጣቱ ክንዱ ያደቃል፣ ይዞ ያጠብቃል፣ ወሮሮ ያርቃል። ስለዚህ ልጄ ብርቱ ልጅ የምትለው ምክንያት ምንድን ነው? ደካማ አይደለም አምላኬ ማለቷ ነው። እስራኤል አምላኬ ብርቱ ነው። ወጣትን ተነጣጥቆ የተማረኩ ወንድሞችን ከሽፍታ ነጥቆ እንደሚያወጣው ሁሉ የኔ አምላክ ፈጣሪዬ እግዚአብሔር ነጥቆ ያወጣኛል፣ ብርቱ ነው ለማለት ልጅ ትለዋለች። ወንድሜ የምትለው ደግሞ ወገኔ ስትለው ነው። እግዚአብሔርን ቅርብ ስታደርገው ወገኔ እግዚአብሔር በተራሮች ላይ መር እያለ እየዘለለ መጣ የምትለው በተራራ ላይ የሚሄድ ሰው ቁልቁለቱ እያገዘው ይፈጥናል ይዘገያል? ንገሩኝ እንጂ አቤት ይፈጥናል። ኃይሉ ወዴት ነው? ወደ ታች ነው። እየፈጠነ ነው የሚመጣ። እግዚአብሔር እኔን ለማውጣት ከባቢሎን እየፈጠነ ይመጣል ማለቷ ነው። ከባቢሎን እኔን ለማውጣት እየፈጠነ ይመጣል። ከላይ አንስቶ የመጣ ሰው ከወደቀባችሁ በጣም ቀበር ነው። እነ ብልጣሶርን የሚያደቅበት ኃይሉ እኔን ደግሞ መንጥቆ የሚያወጣበት ኃይሉ ብርቱ ነው ለማለት ከተራራ እየወዘለለ መጣ አለች ማለት ነው። ወልድ ሆይ እኔን ልታወጣ ስትመጣ ወንድሜ እግዚአብሔር ወገኔ ማለቷ ነው። ተመሰላለ ወይ ጠል ፌቆን መስለህናልኝ አለችው። ፌቆ ፈጣን ነው። ፈጥነህ ባውጣኝ እባክህ። ሀገሬ ኢየሩሳሌም ናፍቆኛል፣ ቤተ መቅደሱ ናፈቀኝ። በባዕድ ሀገር የጣዖት ጢስ ማሽተት ሰለቸኝ። መስዋዕቱን የምሰዋበት ተረፈ መስዋዕቱን የምበላበት መጽሐፍት ሲነበቡ ሲተረጎሙ ትንቢተ ነቢያትን የማዳምጥበት የሀገሬ ነፋስ ናፈቀኝ። እባክህ ጌታዬ እንደ ፌቆ ምር ብለህና ወከመ ወሬዛ ሀየል እንደ ፈጣን እንደ ዋልያ ልጅ ፈጥነና ያ ውሃውን ሊጠጣ እየቸኮለ እንደሚሄደው ውሃ ጥም አይችልም ዋልያ። እኔን ለማውጣት እባክህ እየፈጠንክና ብላ ነበር የለመነችው። ኢትዮጵያም ዛሬ ይህን ድምፅ ታሰማለች። ልጅ ወንድሜ በተራሮች ላይ እየዘለለ መጣ እንዳለችው ኢትዮጵያን ዛሬ እኮ ባቢሎን አድርገናታል። ባቢሎን ማለት ምን ማለት ነው? ድብልቅልቅ ማለት ነው። የቃሉ ትርጉም ባቢሎን ማለት ራሱ ምንድን ነው? ድብልቅልቅ ነው። አሁን ድብልቅልቁ አልወጣም እንዴ? ድብልቅልቅ ነው። ምንም ነው። በቋንቋ እንደማመጥ፣ በዘራ እንደማመጥ፣ በምንም ድብልቅልቃችን ወጥቷል። የላይኛው የታችኛውን አይሰማ፣ የታችኛው የላይኛውን አይሰማ። ወደ ጎንም መደማመጥ የለም፣ ወደ ላይ መደማመጥ የለም፣ ወደ ታችን መደማመጥ የለም። ልቡንም የሚሰማ የለም፣ ትልቁንም የሚሰማ የለም፣ ታናሹንም የሚሰማ የለም። ምክርም አይሰማም፣ ጩኸትም አይሰማም።
አቤት ተብሎ